ጥርሳችሁን ካስነቀላችሁ በኋላ ችላ ሳትሉ በዴንታል ኢምፕላንት ቶሎ ማስተከል ይኖርባችኋል። ከገጠሙኝ 2 ኬዞች አንጻር ቶሎ ማሳከማችሁ በምን ያክል ደረጃ ሊጠቅማችሁ እንደሚችል ለማስረዳት እሞክራለሁ። ዶክተር ሳሙኤል ነኝ፣ ማክሲሎፌሻል ሰርጀን። ሁለቱም ኬዞች ማለት ይቻላል በተመሳሳይ እድሜ ላይ ያሉ ሰዎች ወደ እኔ መጥተው ያማከሩኝ ናቸው። ጥርሶቹ በተመሳሳይ ቦታ ላይ ያሉ ናቸው። እንዲሁም ደግሞ የተሰሩበት የጥርስ ሕክምና ክሊኒክም ያው አንድ ቦታ ላይ። ነገር ግን ሁለቱም የታከሙበት መንገድ እጅግ በጣም የተለያየ ነው። ለምን እንደሆነ ለማስረዳት እሞክራለሁ። ልዩነቱን የፈጠረው ምን መሰላችሁ? ሁለቱም ታካሚዎች ጥርሳቸውን በሚያስነቅሉበት ሰዓት የወሰኑት ውሳኔ ነው። አንደኛው ታካሚ ወደ እኔ በሚመጣበት ጊዜ ጥርስ ለማስተከል እንደሚፈልግ ከነገረኝ በኋላ ይህንን ጥያቄ አቀረብኩለት። ካስነቀልክ ምን ያክል ጊዜ ሆነዋል የሚል ጥያቄ። ታካሚውም ካስነቀለ ወደ 8 ዓመት እንደሆነው ነገረኝ። በዚህ ጊዜ ተመልከቱ፣ አንድ ጥርስ ከተነቀለ 8 ዓመት ከሆነው ምን እንደሚፈጠር ልንገራችሁ። ኦልሬዲ ራጅ እንኳን ሳላዝ በከፍተኛ ደረጃ ጥርሱ የተነቀለበት ቦታ ላይ ያለው አጥንት ሊሸሽና በጣም ሊሳሳ እንደሚችል ገምቻለሁ። ራጅ ሲነሳ ነው ያረጋገጥኩት። እስከዚህ ድረስ ከተከታተላችሁኝ ፕሊስ የቻናል የቤተሰብ መሆን አለባቸው። ሰብስክራይብ አድርጉ። ጥርስ በሚነቀልበት ሰዓት ምን መሰላችሁ የሚካሄደው? አንድ ጥርስ አጥንት ውስጥ በሚቀመጥበት ጊዜ በዙሪያው ያለውን አጥንት እንዳይሸሽ ስቲሙሌት እያደረገ ፕሪዘርቭ አድርጎ ያቆይልናል። ያ ጥርስ በሚነቀልበት ጊዜ ግን ይህ ተፈጥሯዊ ስቲሙሌሽን ስለማይኖር አቅፎት የነበረው አጥንት እየሸሸ እየሳሳ ይመጣል ማለት ነው። ይሄ ታካሚ በጣም ለረጅም ጊዜ ቆይቶ በመምጣቱ ምክንያት አጥንቱ በከፍተኛ ደረጃ ሸሽቶና ሳስቶ ስለነበር የሰራንለት ሕክምና ኢምፕላንቱን ከመትከላችን በፊት በአርቲፊሻል አጥንት ሙሌት መስራት ነበረ። ይሄ የአጥንት ሙሌት ደግሞ በከፍተኛ ደረጃ ዋጋውን ጨምሮታል ማለት ነው። ሁለተኛው ታካሚ ደግሞ በተቃራኒው ተመሳሳይ ጥርስ ይዞ ነው የመጣው። ምን ያክል ጊዜ ከተነቀለ በኋላ እንደፈጀ ስጠይቀው ገና 2 ወር እንደሆነ ይነግረኛል። በ2 ወር ውስጥ አንድ ጥርስ ከተነቀለ በኋላ የሚከሰት ብዙም የአጥንት መሸሽ አይኖርም። ገና ራጅ ሳላነሳ ይህንን መገመት እችላለሁ። ምናልባት አንዳንድ ጊዜ አደጋዎች ካላጋጠሙ በስተቀር ማለት ነው። ኖርማሊ በመበስበስ ወይም በሌሎች ሁኔታዎች በስብራት ምክንያት ተነቅሎ ከሆነ በእርግጠኝነት በ2 ወር ውስጥ ከፍተኛ የሆነ የአጥንት መሳሳትም ሆነ መሸሽ አይከሰትም። ስለዚህ ራጅ ስናነሳ ወይም ሲቲ ስካን በምናነሳበት ጊዜ የምናረጋግጠው ይሄንን ነው። ይሄ ታካሚ በቀጥታ ኢምፕላንቱ ይገባለታል። ምንም አይነት አርቲፊሻል አጥንት ሙሌት ሆነ ሜምብሬን ሙሌት ሳያስፈልገው በዝቅተኛ ዋጋ ኢምፕላንቱን ማሰራት ይችላል ማለት ነው። ሁለተኛው ታካሚ ጥርሱን እንዳስነቀለ በአጭር ጊዜ ውስጥ ዴንታል ኢምፕላንቱን ለማሰራት በመወሰኑ ምክንያት የአጥንት ሙሌት ሜምብሬን ሙሌት ቀርቶለታል። ስለዚህ የከፈለው ብር በጣም ዝቅተኛ ሆኗል ማለት ነው። እሱ ብቻ አይደለም፣ የህክምና ጊዜውን በጣም አጭር ነው የሚሆነው። አንድ ዴንታል ኢምፕላንት አጥንት ውስጥ ከቀበር ነው በኋላ ከሰውነታችን እስኪዋሃድ ወይም ደግሞ ኦሺዮ ኢንቴግሬሽን እስከሚፈጠር ድረስ የሚወስደው ጊዜ አለ። ስለዚህ ጠንካራ አጥንት ላይ የሚተከል ዴንታል ኢምፕላንት 3 ወር ብቻ ሊበቃው ይችላል። በነገራችን ላይ የአሰራር ሂደቶቹ በጣም የተለያዩ ናቸው። ወዲያው ጥርሱን ነቅለን በዛን ዕለት ዴንታል ኢምፕላንት ልናስገባ እንችላለን። ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ጥርሱ ከተነቀለ በኋላ 2 ወር 3 ወር ሰተን አጥንቱ ከዳነ በኋላ ዴንታል ኢምፕላንት ልናስገባ እንችላለን። ሁለተኛው መንገድ ነው። ሶስተኛው መንገድ ደግሞ ዴንታል ኢምፕላንቱን ካስገባን በኋላ ከ3 እስከ 6 ወር እንጠብቃለን። ተመልከቱ፣ እንደ አጥንቱ ጥንካሬ የሚወሰን ቢሆንም ሁለተኛው ታካሚ ቶሎ በመምጣቱ ምክንያት ዴንታል ኢምፕላንቱን ተክለን የዛን ዕለት አርቲፊሻል ልናደርግለት እንችላለን። ወይም ደግሞ አጭር ጊዜ 6 ወር ሳንቆይ በ3 ወር ውስጥ ቋሚ ጥርሱን ልንተክልለት እንችላለን ማለት ነው። ስለዚህ የህክምና ጊዜውም ለዚሁም ደግሞ የከፈለው ገንዘብም ሊያንስ ወይም ሊቀንስለት ችለዋል ማለት ነው። ብዙ ሰዎች የሚሸወዱት ምንድነው? ጥርስ ከተነቀሉ በኋላ ብዙ ጊዜ የሚነግራቸው ሐኪምን ባለማግኘት ሊሆን ይችላል። አንዳንዶቹ ደግሞ በቸልተኝነት ቀስ ብዬ አስተክለዋለሁ፣ ብር ሳገኝ ይደርሳል በማለት ዴንታል ኢምፕላንትን ለረጅም ጊዜ ሳይሰሩ ይቆያሉ። ሁለተኛው ደግሞ ሌሎች አማራጮችን ፈጥኖ ዴንታል ኢምፕላንት ጥቅሙን ባለመረዳት ፈጥኖ ማድረግ ይህንን እንዲያደርጉ ያደርጓቸዋል። ያ ማለት በሚሞረድ በደጋፊ ጥርስ ጤነኛ ጥርስ ተሞርዶ የሚደረገውን ክራውን ኤንድ ብሪጅ ያሰራሉ። በሶስተኛ ደረጃ ደግሞ ውጭ ገቢ ሊያሰሩ ይችላል። ስለዚህ ጥርሳቸው ከተነቀለ በኋላ ቶሎ ብላችሁ አርቲፊሻል ጥርሱን ማስተከላችሁ፣ በተለይ ደግሞ በዴንታል ኢምፕላንት ማሰራታችሁ ከፍተኛ የሆነ ለውጥ ሊያመጣላችሁ ይችላል። ገንዘባችሁን፣ ጉልበታችሁን፣ ብራችሁን፣ ጊዜያችሁን ልትቆጥቡ ትችላላችሁ ማለት ነው። ከምንም በላይ ደግሞ ጤናችሁን
ትጠብቃላችሁ። ለዚህ አካውንት አዲስ የሆናችሁ ሰዎች ፕሊዝ ሰብስክራይብ አድርጉ። ይሄ መረጃ ለብዙዎች እንዲደርስ ደግሞ ሼር ማድረጋችሁን አትርሱ። ዴንታል ኢምፕላንት ሰርጀሪን በተመለከተ ማንኛውንም ጥያቄ እዚህ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ።